ማልቀስ በኋላ መሳቅ አለ። ረዋን ያኔ ባለቀሰችበት ሰዓት፣ በተገፋችበት ሰዓት የሆነ ጥላ የሚሆናት ከለላ የሚሆናት ድጋፍ የሚሆናት ብርታት የሚሆናት አንድ ባል ሀቋን የሚወጣ አላህን የሚፈራ እንዲሰጣት ምኞቴ ነበረ። ረዋንና ዑስማን አልፍ አልፍ መብሩክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ክፍል ሰላማችሁ በዘት ተረፍ ይበል እያልኩኝ ዛሬ ደስ በሚል ቪዲዮ መጥቻለሁ። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ ደስታችሁን የነረዋንን ደስታ እንግዲህ በኮሜንት ግለጹ፣ ደስታችሁን ማለት ነው። እኔንም ቪዲዮን እያያችሁ አበረታቱኝ፣ መስራት ፈልጋለሁ። እናማ ረዋንን ሁላችሁም ታውቋታላችሁ። በዱባይ ኢሚሬት ውስጥ 50,000 የዱባይ ድርሃም አበድራ የተካደች፣ ያንን ላለመክፈልም እሷ በማታውቅበት መንገድ፣ ባላሰበችው ባልጠበቀችው መንገድ ሽንት ቤት ውስጥ ሻወር ቤት ውስጥ ካሜራ ገጥመው ሻወር ስትወስድ እርቃኗን ቪዲዮ ይዘውባት በዛ በጣም ስታለቅስ በራሷ ላይ ራሱ እርምጃ ለመውሰድ በጣም ብዙ ጥረት ያደረገች እህታችን ነበረች። ያ ሁሉ አልፎ በሀቢባና በህዝቡ አማካኝነት ከዛ ስቃይ ከዛ መከራ ወጥታ ዛሬ እንደዚህ ፏ ብልጭ ብላ ስቃ ደስታዋ ተመልሶ የሀዘን ጠፍቶ እንደዚህ ፏ ብልጭ ብላ ዛሬ ቲክቶክ ላይ እጅግ በጣም ደስ የሚል ነገር ሰምተናል። በነገራችን ላይ ዑስማንም በጣም ሚስኪን ልጅ ነው። ዑስማን ማለት ሀፊዘል ቁርአን ነው ግን አንዳንዴ ብቻ ብዙ ነገር አለ። አባቱን ወንድሞቹ ምናምን በሞት ያጣ ልጅ ነው። ዱባይም ከመጣ በኋላ የተወሰነ ችግር የደረሰበት ነው። ሲያለቅስ አየዋለሁ። የሆነ ይጠጣል ምናምን ያሳዝነኛል። ብቻ ብዙ ችግር አለበት። እሱም ዛሬ ከረዋን ጋር ተገናኝተዋል። ብቻ በጣም ደስ የሚል ልጅ ነው። አላህ ቀልቡን ይመልስለት። ዱአ አድርጉለት እህቶቼ ወንድሞቼ ማለት ነው። እንግዲህ ያው ሶሻል ሚዲያ ላይ ታውቃላችሁ፣ በተለይ ቲክቶክ ላይ እና ዩቲዩብ ላይ የሆነ ወንድና የሆነች ሴት አብረው ከታዩ በአንድ ቪዲዮ ከሰሩ የሆነ ገስት ላይ ከተገናኙ ኮሜንታተሮች ተጋቡ ተጋቡ ምናምን ማለት ይወዳሉ። ማጋጋል ማያያዝ ይወዳሉ። እና ሰሞኑን ረዋንን አግባት ምናምን እያሉት ነበረ። በጣም እንደሚወዳት እንደሚያፈቅራትም እሱ ሲናገር ነበረ። ረዋንም እየተሽኮረመመች ምናምን ከቤቱ ሀሳቦችን ምናምን ትገልጻለች። ዛሬ ዑስማን ረዋን ጋር ሄዶ ረዋን ሱቅ ተገናኝተዋል። እንግዲህ ከራሳቸው አንደበት የተናገሩትንም ሰምታችኋል ማለት ነው። ረዋንና ዑስማን ኒካ እንደሚያስሩ እንደሚጋቡ እየተናገሩ ነው። ኒካ ለማሰርና ለመጋባት ደግሞ ቤተሰቦቻቸውን እንደሚጠይቁ እንግዲህ ረዋን የሀቢባ ልጅ ናት። ዑስማን ደግሞ የመሲ ብርጅስቶን ልጅ ነው ማለት ነው። እናቴ ነው የሚላት በነገራችን ላይ። እና እናቱም መጥታ ነበረ ረዋን ሱቅ። ሀቢባ እየተጠበቀች ነበረ። ድግስ ምናምን እንደማያስፈልግ፣ ሰርግ እንደማያደርጉ፣ ኒካ ብቻ ሀላል ለማድረግ ኒካ እንደሚያስሩ ሲናገሩ ነበር። መግቢያ ላይ እንዳያችሁት አብዛኛው ኮሜንታተሮችም ሲገፋፏቸው ነበረ። እውነት ለመናገር ዑስማን ረዋንን ይወዳታል። እሷ ላይና መሲ ብርጅስቶን ላይ ነው ትንሽ የሆነ የሚቀርባቸውና የሚያወራቸውና ኮሜንታተሮች ደግሞ ይሄንን ሲያው ተጋቡ ምናምን ትወዳታለህ ታፈቅራታለህ ምናምን ይሉታል ማለት ነው። ከዛ አንጻር ዛሬ ሲገናኙ መጋባት አለባችሁ ምናምን እያሉ ኮሜንታተሮች ያው በእነሱ ግፊት እንደሚጋቡና ኒካ እንደሚያስሩ ተናግረዋል ማለት ነው። ቢጋቡ በአንድ ቢሆኑ በጣም ደስ ይለኛል። እሱም ያው አንዳንድ ችግሮች ይኑርበት እንጂ ሀፊዘል ቁርአን ነው። የቤተሰብ ሞት ስደት ላይ በጣም ከባድ ነው። ብዙ ነገር የደረሰበት ልጅ ነው። ረዋንም ሚስኪን ናት። ባንድ ቢጣመሩ ጥሩ እንትን ይወጣቸዋል ብዬ አስባለሁኝ። ነገር ግን ይሄ ነገር የእውነት ሊጋቡ ወይም ኒካ ሊያስሩ ሳይሆን
በኮሜንታተሮች ግፊት ኮሜንታተሮች ተጋቡ፣ አንተ ረዋንን ትወዳታለህ፣ እሷም ትወድሃለች ምናምን እያሉ ስለሚጽፉ ለነሱ መልስ ለመስጠትና ሚዲያውን ለማጮህ ነው እንጂ የእውነት ሊጋቡ እንዳልሆነ ዝጋ ነግራችኋለሁ ማለት ነው። ግን መነጋገሪያ መሆን ይፈልጋሉ፣ ቫይራል መውጣት ይፈልጋሉ። ሪከርደሮችም እንትን በሉ ቀርጹ ምናምን እያለች ነበር ረዋን ራሱ እና በነገራችን ላይ ረዋን የሆነ ደካማ ናት የሆነ በቃ አትችልም እና የሆነ ጠንካራ ወንድ ከለላ የሚሆናት ድጋፍ የሚሆናት ብርታት የሚሆናት አላህን የሚፈራ ባል ቢኖራት በጣም ደስ ይለኛል። ያኔ እንደዛ ስታለቅስ ወላሂ ሀቢባ ባትኖር ሀቢባን ሰበብ አድርጎ እዚህ ደረጃ ደርሳለች። በጣም ነበር የምታሳዝነው ራሷን እንትን ለማለት መኪና ውስጥ ለመግባት በጣም ብዙ ነገር ስለተበደለች የሆነ መናገር እንኳን የደረሰባትን ነገር እንኳን አብራርታ መናገር የማትችል ናት እና የሆነ ባል ቢኖራት ወንድም ቢኖራት እዛ ሀገር ላይ እል ነበረ። ከኡስማን ጋር ዛሬ ተገናኝተው በአንድ እሷ ሱቅ እየሰሩ ሳያቸው በጣም ደስ ብሎኛል። ያው ኮሜንታተሮች ደግሞ አንድ ወንድና አንድ ሴት በአንድ ካዩ ተጋቡ፣ ተጣመሩ ምናምን ማለት ስራቸው ነው። ዛሬ እንግዲህ ተጣመሩ እያሉ በነሽዳ ግማሹ በሰርግ ሙዚቃ እያደረጉ ሲፖሳስቱ ነበረ። እኔም ረዋን እንደዚህ ስቃ ስላየዋት ኡስማንም ብዙ ችግር ነበረበት። ያለቅሳል፣ ይጠጣል፣ ምን ይላል በጣም በቃ የሆነ ያሳዝነኝ ነበር እውነት ለመናገር። ዛሬ ግን ፏ ብሎ እንደዚህ ከረዋን ጋር ተገናኝቶ ሳየው በጣም በጣም ደስ ብሎኛል። ምን ይታወቃል ደግሞ ዛሬ እንደ ቀልድ የተወራው ነገር ነገ ጧትም ቁም ነገር ደርሶ እነዚህ ልጆች ሊጋቡ ይችላል። አላህ ከማን ጋር እህል ውሃችንን እንዳጣመረን አይታወቅም። ዛሬ እንደ ቀልድ የተወራው ዛሬ ለቲክቶክ የተባለው ነገር እውነትም ሆኖ ሊሆን ይችላል። ረዋን እንኳን እንደዛ የምታፍረው የምትሽኮረመመዋ በቃ ዛሬ ፈታ ብላ ነው ስታወራ የነበረው። እና ውዶችዬ ያው አጀንዳው ይሄ ስለሆነ ነው ይህን ቪዲዮ ይዤላችሁ የመጣሁት። ቪዲዮ ላይክ ብታደርጉኝ በጣም ደስ ይለኛል። አበረታቱኝ ማለት ነው። መስራት እፈልጋለሁ። ያው ግን ትቼውም ስለከረምኩኝ ቻናሉም ችግር ስላለበት ምናምን ብዙም ስሪ አይለኝም። እውነት ለመናገር እኔ በጣም ጎበዝ ልጅ ነበርኩኝ በፊት። አሁን ግን በቃ እያስጠላኝ መጥቷል። ግን ደግሞ መጥፋት አልፈልግም። ኢንሻላህ እመጣለሁኝ። ባለው ነገር ሀሳብ እንሰጣለን፣ እናወራለን፣ እንጫወታለን ምናምን ነገር ረዋንና ኦስማንም እንግዲህ የእውነት ያደርግላችሁ። ሌላ ምን ይባላል? ይሄ ሁሉ የኮሜንታተሮች ግፊት ነው እንጂ እነሱ የእውነት ሊጋቡ ምናምን አይደለም። በነገራችን ላይ ግን ኦስማን ረዋን ጋር መጥቷል። በጣም ዘና እያሉ ነው ቲክቶክ ላይ አሁን ላይ ማለት ነው። እና በአጭሩ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ላይክ አድርጉልኝ ፕሊስ 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 ፕሊስ።